ከ15 ዓመት በኋላ ልሞሸር ነው የመጣሁት እንዴ። በእነዚህ የውበት ባለሙያዎች ከ15 ዓመታት በፊት ነበረ የተሞሸርኩት። ተሞሽረሽ ወልደሽ ልጅሽም አድጋ እኮ እኛ ቤት መጣ ተሰርተሽ። የመንግስቱ ኃይለማርያም ባለቤት እዚሁ ነበር የምትሰራው። ቀለም መቀባት ፈልጌ አይቻልም ያልሽኝ ጊዜያት ብዙ ናቸው። አይ ፀጉርሽ ዛሬ እንደዚህ አይሰራም በቃ ምናምን ብለሽ የመለሽኝ ጊዜ ብዙ ነው። አየር መንገድ የምትሰራ ከእንግሊዝ ሀገር መታ ነበር የምትቆረጥና ፐርም የምታደርገው ለፀጉሯ ስትል የምትመጣ። ገንዘብ መስራት ብቻ ሳይሆን ፀጉር መኖር አለበት ብለን እናምናለን። ፀጉር ከኖረ ደንበኛዋ ከኛ ጋር ትኖራለች። ፀጉር ካለቀ ምን እንሰራለን? የኛው ቤት እኮ የአዛውንቶች ቤት ነው የሚባለው። የዚያን ጊዜ አገልግሎት በስንት ብር መሰለሽ እዚህ ቤት የሚሰራው? 6 ብር ታጥቦ መጠቅለል። ሰው ትልቅ ሀብት ነው። እኛ ደግሞ ብዙ አይተንበታል፣ በክፉም በደጉም በደስታም በሀዘንም። የአፍሪካ ህብረት የድሮዎቹ ባልና ሚስቶች ባለስልጣኖች ደንበኞች ነበሩ። ስላላወቁ እንጂ ቢያውቁ ኖሮ በሙሉ የከተማው ሴት እዚህ ይሰራ ነበር። ምክንያቱም ፀጉር እኛ መመለስ ነው ያዝነው።